ባለቤቴ በድብቅ ከሚያገባብኝና ነግሮኝ ከሚያገባብኝ ሀቂቃ ለመናገር እንደ ውሸትና እንደ ክደት የሚያናድረኝ ነገር የለም። ምንድነው ክደት? አብራችሁ አሳልፋ ይሄ በድብቅ ማግባቱ ራሱ እኔ ለራሴ ይሄ ሙሉ ሙስሊምን አለካተተም እኔ ለራሴ ቤቴም የሚወድ ከሆነ ባለቤቴም ደግሞ የሚያከብር ከሆነ እሷም ደግሞ አንድ ነገር ትሆንብኛለሽ ብዬ የሚፈራ ከሆነ ለምን ለመጀመሪያም እጄ ብነግር እሺ ስለማቲ ተደብቄ ማግባት ይሻላል። السلام عليكم ورحمة الله وبركاته ودنا يتكبراችሁ የርጃል እንደ ሀያት ቤተሰቦች ሰላም ናችሁ ሰላማችሁ ባላችሁበት ቦታ ብዝት ትርፍርፍ በል። በእንደዚህ ቪዲዮ መቅረጽ ቆይተናል። ዛሬ በአዲስ ቪዲዮ ተመልሰን መጥተናል ኢንሻአላህ። የኛ ቪዲዮ ታቃላችሁ አይደለም ፈታ ዘና እያላችሁ እናንተ ፈታ ዘና እያላችሁ መልእክት እያስተላለፈን ድሮን ታቃላችሁ። አሁንም ኢንሻአላህ እንቀጥላለን። ዛሬ ደግሞ በአዲስ ነገር በአዲስ አረካት መተናል። እስከ መጨረሻ ከኛ ጋር ይሁኑ። እናንተም በዚህ ነገር ትምህርት ነገር ታገኛላችሁ ብዬ አስባለሁ። እኔም ደግሞ ያሰብኩት ነገር ለእናንተ ሊያካፍል ነው የመጣሁት። ይሄ ነገር ይሆናል ወይም አይሆንም የሚለው ነገር ኮሜንት ስራ አስቀምጡልን። እሱም ምንድነው ማለታችሁ አይቀርም። ጥያቄ ነው። ጥያቄ ሁላችሁም ደግሞ መመለስ ግዴታ ነው። ይሄም ለእናንተም ትምህርት ይሆናል ለኛም ትምህርት ይሆናል። ወንድ ልጅ እስከ 4 ማግባት ይፈቀዳል። እሱ እናቃለን። እሱም ህግ አለ። አንድ ወንድ ልጅ ካንቺ ጋር ላይፍ አሳልፎ ሳንቺ ጋር ስንት ነገር አሳልፎ ሌላ ማግባት ሲፈልግ ተደብቆ ማግባት ደስ የሚልሽ ተደብቆ ማግባት ነው ደስ የሚልሽ ወይም ላንቺ ነግሮሽ ማግባት ነው ደስ የሚለው? ይሄ ጥያቄ ለእናንተም ለሀያትንም ሀያትም ይጠይቃታሉ። እስኪ እንደላቀም እናንተም መልሱ እሷም ትመልሳለች። እስኪ ተስፋ እናደርጋለን። ዛሬ ከዚህ አንድ ነገር ሳታገኛችሁ አትሄዱም። ሀያት ነይ ወንበር አስተካክልልሻለሁ። ነይ ካሜራ ላይ ነኝ። ዛሬ ደግሞ ማሻአላ አምሮብሻል። ሴት ለካ አምሮብሻል። አማርኛ ችግር አለ እኮ አምሮብሻል ሴት ነው የሚባለው። ችግር የለም። አማርኛ ቋንቋችን ባይሆንም ችግር የለም። አዎ እየተማረን እንገኛለን። ማሻአላ ትርፍ ቋንቋችን ትርፍ ነው አይደለ? አዎ ዛሬ ምን ነው ቢወስብኝ እንደዚህ ሚዲያ ላይ አትወጣ እንደዚህ ሚዲያ ላይ አትወጣ። አዎ ምንድነው ጡንቻ ወጥቶ ምናምን ነገር ምን ነው እኛ ብቻ ነው እንዴ የምናሳስተው ወንዶች? እንደ እናንተ እኮ ታሳስታላችሁ። እኛ ሴቶች ብቻ ነው የምናሳስተው ማለት አማርኛ ችግር አለ እኮ። እናንተ እኮ ታሳስታላችሁ። አልፈቀድም። እናንተ ውጥጥር የሚል ደረት የሚያወጣ አሁን እንደ ደረት ወጥ ምንድነው እንደዚህ? ቆይ አሁን ሌላ ነገር ውስጥ ሳትገቢ ይላል። ገና ነው ገና ነው። ጥያቄ ነው ወላ ምንድነው? ጥያቄ ነገር አለ። ይሄ ጥያቄ አንቺን በትክክል በትህትና ቀስ ብለሽ ትመልሳለሽ ኢንሻአላህ። ጥያቄ እንደዚህ ይላል። እሺ ብለሻል። ጥያቄው በቃ ከኔ ነው የሚጀምረው አይደለም። አንድ ጥያቄም ከቤት ይጀምራል። እኔም ከወንድ አንድ ስለሆን የወንድ ነው። እኔ አሁን አንቺ ሁሉም ነገር ነሽ፣ እወድሻለሁ፣ አከብርሻለሁ። ግን ተደብቄ ሌላ ደግሞ ከወደድኩ ተደብቄ ቆይ ተረጋጊያ ተደብቄ ማግባት ነው ላንቺ ደስ የሚለው ወላ ላንቺ ልብሽ የሚያስደስተው ወይም ደግሞ አንቺ ነግረሽ ማግባት ነው ላንቺ ደስ የሚለው? ይሄ ጥያቄ ለኔ ብቻ ማይመስለኝ ለሁሉም ለቻናል ቤተሰቦቻችን እየጠየቅ ነው መሰለኝ። ቆይ ይሻላል። ይሄ ጥያቄ ለሁላችን ነው መሰለኝ። እኔ ሀቂቃ ለመናገር በመጀመሪያ ሃይማኖትን የሚወድ ሰው ሐዲስ ያለውን መውደድ አለበት አይደል? ረሱል ሰለላሁ ዐለይሂ ወሰለም እሳቸው መንገድ መከተል አለበት። ከ1 እስከ 4 ማግባት የተፈቀደው በእሳቸው ነው። ሰለላሁ ዐለይሂ ወሰለም። ስለዚህ እሳቸው ያረጉት ነገር ሰው ቢያረገው እኔ አይከፋሽም። ቆይ እንዳታቋርጠኝ አይከፋኝም ማለት ነው። ግን ያ ነገር ሊደርስብኝ ሳይሆን ጥያቄ ነው። ያኔ መጀመሪያም አንድ ሴት ልጅ ባሏ ልታገባ የምትፈቅደው ኢማን ያላት ነው እንጂ ኢማን ማለት ያላህ ስጦታ ነው። ኢማን ያላት ሴት በቃ ሐዲሱ ስለምታቅ ኢማን ያላት ሴት ለባሏ ልታገባ የምትፈቅደው። ግን እኔ ኢማን ስለሌለኝ ደካማ ስለሆንኩኝ
ልንጫጫ ላብድ ይችላል። እሺ ወደ ጥያቄው ልግባ። ባልሽ ካንቺ ጋር ብዙ ነገር አሳልፎ ቤት ሰርቶ ልጅ ወልዶ ብዙ ነገር አሳልፎ በድብቅ ቢያገባብሽ ይሻልሻል ወላ ሳይነግርሽ ቢያገባብሽ ይሻላል መሰለኝ ጥያቄው። አላህ ይነውር አለኝ። አላህ ይነውር አለክ እንተ ባድ ሐቂቃ ለመናገር አይድረስባችሁ አይድረስብኝ። ግን እኔ ጥያቄ ይሄ ቻናሌ ወንድ የሚከታተለኝ ከሆነ ቪዲዮ ላይክ አድርጉት ሰው ላይ እንደሊወጣ ለሴትም ይመለከታል። ወንድ ልጅ ለምን እስከ 4 ማግባት? ለመጀመሪያ ጥያቄ ራሱ ለሴት ነው። ለወንድ ምን ደግሞ ለወንድ ቢጠየቁ ነው። ለምንድን ነው የሚያገባው? ለምንድን ነው ሚስት እያለ ምትወድ ምትንከባከብ ሚስት እያለ ለምንድን ነው 2 3 የምታገባው? ይሄ ጥያቄ ለወንዶች እፈልጋለሁ እኔ ያንተም የራሴ በፈልግ ምክንያቱም ያገቡበት ካላጎደለች እሺ ይፈቀዳል። አዎ ይፈቀዳል። አያችሁ አይደል? እሺ ስለስራት እያየሽ ነው። አይ ስለስራት እኔ ከባለቤቴ ጋር ብዙ ላይፍ አሳልፌ ባለቤቴ በድብቅ ከሚያገባብኝና ነግሮኝ ከሚያገባብኝ ሐቂቃ ለመናገር እንደ ውሸትና እንደ ክደት የሚያናድደኝ ነገር የለም። ምንድነው ክደት? አብራችሁ አሳልፋ ይሄ በድብቅ ማግባቱ ራሱ እኔ ለራሴ ይሄ ሙሉ ሙስሊምን አለካተተም። እኔ ለራሴ እኔ ራሴን የምወክለው ከባሌ ጋር ብዙ ነገር አሳልፌ ልጆች ወልጄ አብረን ቤት ሰርተን አብረን መኪና ገዝተን ልክ ሀብታም ሲሆን ከኔ ጀርባዬ ሲያገባ እንደ ክደት ነው የምወስድ። በቃ ይሄ ካደኝ ነገር ስለሚመስለኝ ግልጹ ሁለተኛ ሚስት ማግባት ተፈልጋለሁ ቢለኝ ለኔ ይሄ እናንተ አመለካከት እናንተን ኮመንት ጻፉ። እኔ ግልጹ ነግሮኝ ቢያገባብኝ ይሻላል። ምክንያት የሚሆነ ክደት ይመስለኛል። ተደብቆ ሲያገባብኝ ብዙ ነገር አሳልፌ ስለሆነ ምክንያት ነው የሚመስለኝ። እሺ ጨርሻለሁ። እናንተ ግን በድብቅ ማግባት حرام ነው ብለሽ ታስባለሽ? ነገርኩ እኮ ሐላል ነው ብያ ረሱ ሰለላሁ ዐለይሂ ወሰለም የሚያደርጉት ነገር حرام አይደለም ፈቅጃለሁ። ላኪን ግን አብረ ብዙ ነገር አሳልፈ በድብቅ ሲያገባ ለኔ እንደ ክደት ስለሚመስለኝ ነግሮኝ ቢያገባ ይሄ የኔ ነው። እናንተ ደግሞ ኮመጻፉ ባልሽ ተደብቆ የሚያገባ ይሻልሻል ወላ ነግሮሽ ቢያገባ? እኔ ብዙ ሰዎች ግን ተደብቆ ይላሉ። እኔ ግን ነግሮኝ ቢያገባ እንደ ክደት ነው የሚመስለኝ። እሺ አንቺ ነግሮሽ ማግባት ነው የምትፈልጊው ማለት ነው? አዎ እኔ ነግሮኝ ቢያገባ ይሻላል። አንተስ ለወንዶች ሚስት መነግራ ብታገባ ይሻላል ወላ በድብቅ? አላህ አርገው ያ መላእክት እንዳጽፍ የወሬቅ ቀል የለም ቀል ትንሽ መላእክት ነው። አስተግፍሩላህ አልዓዚም ጥያቄ ነው። لا اله الا الله አይ ሴቶች እዚህ ነው ጥያቄ ነው። ይሄ ጥያቄ ነው። ለዘላለም ቢኖር መስላችኋል? አልፈራም አላህ ከሪም ወድሻለሁ። አላህ ይወደድካ። አዎ አንተ የምትመኝ እዛው ያርቃት። እሺ እኔ ቢሆን ደግሞ ሐቂቃ ለሁሉም ነገር ግልጽ መሆን ነው ደስ የሚለው። እውነት ከሆነ ግልጽ ከሆነ ያንቺ ልብም የኔ ልብም ረሃ እሷም ተድቆር ተቅልላለች። አዎ ማለት ያንቺ አንድ ነገር ግልጽ ሆንኩ ማለት ደግሞ አላህ ደግሞ ከዛ የበለጠ ደስ የሚል ነገር ይሰጠኛል። ባጭሩ ምን ማለት ፈልጌ ነው? ለካገባ ነው በቃ። ምሳሌ ይሄ ዋ ከተደፋ አይታፈስም። በቃ አንዴ አግማግባትን ከሰማች አንደኛ ላልቀሳው ብላ ተዋለች። ግን ማማከሩ ላይ ተስላል ብለ ለመጀመሪያ ማማከር ይሻላል። የኔ ሐሳብ ነው የምትፈልጊው አይደለም? የኔ ሐሳብ ባለቤቴም የሚወድ ከሆነ ባለቤቴም ደግሞ የሚያከብር ከሆነ እሷም ደግሞ አንድ ነገር ትሆንብኛለሽ ብዬ የሚፈራ ከሆነ ለምን ለመጀመሪያም እጄ ብነግር እሺ ስለማትይ ተደብቄ ማግባት ይሻለኛል። ለምን አትሰማም? እሷም አይደማም መስማቱም አይቀርም። ይቆያል። ከዛ ከቆየ በኋላ ደግሞ ቀስ ብሎ ማረጋጋት ይቀላል። ቀስ እያልኩ ለምን እንደዚህ ስለሆነ ነው ላንቺ ክብር ይቀንሳል ብዬ አንቺም አንድ ነገር ትሆንብኛለሽ ብዬ ስለፈራውልሽ ለዚህ ነው እንደዚህ ያረኩ እንጂ ወድጄ አይደለም። ይሄም ደግሞ حرام ነገር አይደለም ሐላል ነው። ለዚህ ባጭሩ ምን ማለት ነው? ተደብቄ ማግባት ይሻለኛል። ውድና የተከበራችሁ የቻናላችን ቤተሰቦች እኔ ይሄ ጨዋታ ይሄ ቀልድ እኮ ጥያቄ ነው። አልናደድም። ምን አናደደ? ሙስሊም ነኝ እኮ ሙስሊም በሚረባም በማይረባም አይናደድም። ጥያቄያችን እንግዲህ እኔ እናረጃለሁ የሚደግፍ ኮመንት ጻፉልን። እኔ ባሌ ነግሮ ቢያገባ ነው። እሱ ደግሞ ሚስቴ ሰምታ ከምታብድ በሰማች ቀን ትስማ ተደብቄ ያገባል ብሏል። የእናንተ ሐሳብ ኮመንት ጻፉልን። ይሄ ቪዲዮ ላይክ አድርጉ። ለቤታችን አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ኢንሻአላህ በሌላ ቪዲዮ እስከምንመጣ ሰላማችሁ ብዙ ትረፍረን። ማን ያሸንፋል? አዎ እናጠፋ ይችላል። አጠፍታችኋል ትክክል አይደለም ካላችሁ እንቀበላለን። ይሄ ቪዲዮ እኔ የሚደግፍ ኮመንት ጻፍ። ቪዲዮ ለወስፖሳ በኢሞ በቴሌግራም ማለት ሼር አድርጉ። አዩ በፍጹም እንዳትደግፉ እኔ እንደግፉ። ለምን ይሄ ሐሳብ ጎርግሬ ያመጣው ማን ነው? አንተ ብትሆንም السلام عليكم يا رب العالمين.
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እንወዳችኋለን። አላህ ብለን ረመዳናችን አላህ ሞቅቢል ያርገው። አሚን። ቻው 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 ቻው። ዝጋ ትንሽ